ፍርሃትና ጭንቀት አንድ ላይ የሚሰሩ የአንድ ሳንቲም ሁለት ገጽታዎች ናቸው። ስንፈራ እንጨነቃለን፣ ስንጨነቅ ደግሞ እንፈራለን። ፍርሃትና ጭንቀት ሰላማችንን፣ ደስታችንን፣ በውስጣችን ያለውን መረጋጋት ከኛ ይወስዳሉ። በህይወታችን ላይ ግን አንድም ነገር ሊጨምሩልን አይችሉም። በዚህ ቪዲዮ የፍርሃትና የጭንቀትን መንስኤዎችና ከፍርሃትና ከጭንቀት የምንወጣበትን ዘላቂ መፍትሄ እናነሳለን። ለዚህ ሀሳባችንን በጥሩ መንገድ ለምናድስበት ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲያደርሱ እንጠይቃለን። አንድ ሰው ሲወለድ ሁለት አይነት ፍርሃቶችን ይዞ ይወለዳል። እነዚህን ፍርሃቶች የከፍታ ፍርሃትና የከፍተኛ ድምጽ ፍርሃት ናቸው። ይህ ራሳችንን ከአደጋ እንድንጠብቅ ከፈጣሪያችን ዘንድ ለጥቅማችን የተሰጡን ፍርሃቶች ናቸው። ከዚህ ውጭ ያሉትን ከቤተሰብ፣ ከማህበረሰብ፣ ከትምህርት ቤትና በራሳችን አእምሮ የተፈበረኩ ፍርሃቶች ናቸው። ለምሳሌ በልጅነታችን ቤተሰቦቻችን እኛን ጥፋት እንዳናጠፋ እንዳንረብሽ ለማድረግ አያጅቦ ይመጣል፣ ጭራቁ አለ፣ ጆሮ ቆራጩን እጠራዋለሁ እያሉ በውሸት ታሪክ አስረው ያስቀምጡናል። እንዲሁም ባደግንበት ማህበረሰብና በተማርንበት ትምህርት ቤት ብዙ ማስፈራሪያዎችን ተቀብለን አድገናል። እውነታው ግን አያጅቦውም ጭራቁም ጆሮ ቆራጩም በእኛ አእምሮ ተፈጥረው አስረው ያስቀመጡን ነገሮች እንጂ የምርኛን ለማጥቃት በስፍራው አልነበሩም። ካደግንም በኋላ ደግሞ የራሳችን አእምሮ የሌለ ታሪክ ፈጥሮ ልንሞክረውና ልንሰራው ካሰብነው ነገር ይከለክለናል። ለዚህ ነው ብዙዎቻችን ፈተና ሲኖርብን፣ ለስራ ኢንተርቪው ስንጠራ፣ አዲስ ነገር ለመሞከርና ለመስራት ስናስብ በፍርሃትና በጭንቀት ውስጥ የምንወድቀው። ፈተናው ቢከብደኝስ? ባልሰራውስ? በወድቅስ? ኢንተርቪው ላይ ማላውቀውን ጥያቄ ቢጠይቁኝስ? የማወራው ነገር ቢጠፋብኝስ? ይህንን ስራ ጀምሬው ብከስርስ? ባይሆንልኝስ? ሰዎች መሳቂያና መሳለቂያ ቢያደርጉኝስ? ብለን ገና ባልተፈጠረ ነገር ነፍሳችንን እናስጨንቃታለን። አንዳንድ ሰዎች ስለተጨነቁ በህይወታቸው ላይ የሚጨምሩት ነገር እንዳለ ያስባሉ። ነገር ግን እውነታው በጭንቀት ምክንያት በህይወታችን ላይ የሚጨመር ምንም ነገር አለመኖሩን፣ እንዲያውም ጭንቀት ሐዘንን፣ ተስፋ መቁረጥን፣ ውጥረትን፣ ህመምንና የመሳሰሉትን ወደኛ ይዞ ይመጣል። ታዲያ እንዴት ከፍርሃትና ከጭንቀት ነፃ እንውጣ? ፈጣሪያችንን በማመን ቅዱሱ መጽሐፍ በፍጹም ልባቸው የሚታመኑበትን ለማበረታታት የእግዚአብሔር ዓይኖች በምድር ሁሉ ይመለከታሉ ይለን። የሰው ልጅ ከተወለደ በኋላ እያደገ ሲሄድ ከቤተሰብ ጥገኝነት ነፃ እየሆነ ራሱን እየቻለ ይሄዳል። በመንፈሳዊ ህይወት ግን እያደግን ስንሄድ ከዚህ በተቃራኒ በእግዚአብሔር ፍጹም ወደ መታመንና ፍጹም ወደ መደገፍ ነው የምንደርሰው። ፍርሃትና ጭንቀት የእምነታችን መግደል ማሳያ ነው። ፈጣሪውን የሚያምን ሰው ሊፈራ አይችልም። በህይወታችን ውስጥ ያሉትን ከባባድ ነገሮች ተጨንቀን አላመጣናቸውም። መኖራችንን፣ መተንፈሳችን፣ እድገታችንን፣ ተፈጥሮን ከኛ ቁጥጥርና ትዕዛዝ ውጭ ይሰራሉ። እነዚህን ነገሮች የሚገዛና የሚያስተዳድራቸው ፈጣሪያችን። ለእርሱ ክብር ይሆንለት። እርሱ ስለኛ እንደሚያስብ እኛ ለራሳችን ከምንጠነቀቀው በላይ እንደሚጠነቀቅልንና እንደሚወደን መረዳት ራሳችንን በእርሱ ላይ እንድንጥል ያግዘናል። እኛ እኮ የራሳችን አይደለም፣ ባለቤት አለ፣ የፈጠረን የሰራን ህይወትን የሰጠን አምላክ አለ። እኛ እንኳን የራሳችንን ንብረት እንዴት በጥንቃቄ እንደምንይዝ እናውቃለን። ምክንያቱም ንብረቱ የእኛ ስለሆነ የንብረቱ ባለቤት ስለሆነ ንብረታችን እንዲጎዳ፣ እንዲጠፋ፣ እንዲበላሽ አንፈቅድም። ታዲያ እኛ እንኳን ይህንን ማድረግ ካወቅን እኛን የፈጠረንና የሰራንማ እጅጉን መጠንቀቅና ለእኛ ማሰብን ያውቅበታል። በዚህ ምድር ስንኖር የፈተናው አይነት ይለያይ እንጂ ሁላችንም በተለያየ ህይወት ፈተና ውስጥ እናልፋለን። ነገር ግን በምናልፍበት ችግርና ፈተና ውስጥ እግዚአብሔርን በመተማመን ልባችንን ማሳረፍ እንችላለን። እግዚአብሔርን በመተማመን ስንጠብቅ ኃይላችን ይታደሳል፣ እንበረታለን። የቱንም አይነት ሁኔታዎች የምንቋቋምበትን አቅም ከእርሱ ዘንድ እንቀበላለን። ከጭንቀት ነፃ መውጣት የሚቻለው እግዚአብሔርን ከልባችን የእውነት በማመን ብቻ ነው። በጸሎት ለአምላካችን የሚያስጨንቀንን ነገር በመንገር በእርሱ ላይ የሚያስጨንቀንን ነገር ሁሉ መጣል እንችላለን። ቅዱሱ መጽሐፍ ጌታ ቅርብ፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ፣ አእምሮንም የሚያልፍ የእግዚአብሔር ሰላም ልባችሁንና አሳባችሁን በክርስቶስ ኢየሱስ ይጠብቃል ይለናል። በሌላም ክፍል ላይ ስለዚህ እርሱ በወደደው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁን ሁሉ
ሁሉ በእርሱ ላይ ጣሉት ይላል። ፈጣሪ ስለኛ የሚያስብ ከሆነ በአንድም ነገር እንድንጨነቅበት ካልፈለገና የሚያስጨንቀንን ሁሉ በእርሱ ላይ ጣሉት ካለን ታዲያ ምን እንፈልጋለን? ሸክምና ጭንቀት ሁሉ በእርሱ ላይ ጥለን ለነፍሳችን እረፍትን እንስጣት። ሸክማችንን፣ ጭንቀታችን፣ ፍርሃታችንን በሙሉ በእግዚአብሔር ላይ ስንጥል በምትኩ ከእርሱ ዘንድ ሰላምን፣ እረፍትን፣ ድፍረትንና ብርታትን እንቀበላለን። ስንጸልይ እግዚአብሔር ከባዱን ነገር ያቀልን፣ በማይመረመር አሰራሩ ሁሉን ነገር ያስተካክልልን። ጸሎት በእግዚአብሔር ላይ እንድንታመን ራሳችንን በእርሱ ላይ እንድንጥል ያደርገናል። የሚያስጨንቀንን ነገር ብቻ ሳይሆን ራሳችንን ጭምር በእርሱ ላይ መጣል፣ እጅ መስጠት ይገባል። ቅድም ባነሳ ነው ክፍል ስለዚህ እርሱ በወደደው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጎ እግዚአብሔር በምናልፍበት መንገድ ሁሉ ከኛ ጋር እርሱን አምነን ራሳችንን በእርሱ ላይ ስንጥል የወደደውን በህይወታችን እንዲሰራ እንፈቅድለታል። በመጨረሻም ከጭንቀትና ከፍርሃት ነፃ ለመውጣት አዎንታዊ ነገሮች ላይ ትኩረት ማድረግ፣ ከሌለን ነገር ይልቅ የተሰጠንን ነገር መቁጠር፣ ካጣነው ነገር ይልቅ ያገኘነውን ነገር ማየት መጀመር ይኖርብናል። አመስጋኝነትን መለማመድ። ስለዚህ ሀሳብ በደንብ ለመረዳት ከዚህ በፊት የሰራነውን ቪዲዮ ይመልከቱ። እስከ መጨረሻ ስለተከታተላችሁን እናመሰግናለን። በቀጣይ የምንሰራቸው አእምሮን የሚያድሱ ጠቃሚ ሀሳቦች እንዲደርሱ ቪዲዮውን ሰብስክራይብ በማድረግ ይሄ ቪዲዮ ሌሎች ጋር እንዲደርስ ደግሞ ላይክ እና ሼር በማድረግ ይተባበሩን።